አንድ የሕግ ባለሙያ በባቡር እየተጓዘ ሳለ አንድ በጣም ቆንጆ የሆነች ልጅ መጥታ ፊት ለፊቱ ከሚገኘው ወንበር ላይ ተቀመጠች። በዚህም የሕግ ባለሙያው ደስ አለው። ቀና ብሎ ሲመለከታት አይን ለአይን ተያዩ። ከዛም ፈገግ አለች። አሁን ደግሞ በይበልጥ ደስ አለው። ትንሽ ቆይታ አጠገቡ ሂዳ ተቀመጠች። በዚህን ጊዜ እጅግ በጣም ደስ አለው። ትንሽ ቆየችና ወደ ጆሮ ጠጋ ብላ በሹክሹክታ ያለህን ገንዘብ የኢቲኤም ካርድህን ከነ ፓስወርዱና የሞባይል ቀፎህን አሁኑኑ ካልሰጠኸኝ ስትጎነትለኝ እንደነበረና ጾታዊ ትንኮሳ እንደደረሰብኝ እዚህ ባቡር ውስጥ ላሉት ሁሉ በመናገር እጮሃለሁ አለችው። የሕግ ባለሙያው በቸልተኝነት ቀና ብሎ ተመለከታትና ከቦርሳው ውስጥ ወረቀትና እስክሪብቶ አውጥቶ እንዲህ ብሎ ጻፈላት። ይቅርታ፣ መናገርና መስማት የተሳነኝ ነኝ። እባክሽን ማለት የፈለግሽውን ሁሉ እዚህ ወረቀት ላይ ጻፊልኝ። ልጅቷም ቀደም ብላ ስትነግር የነበረውን ሁሉ ጽፋ ሰጠችው። የሕግ ባለሙያው ወረቀቱን ተቀብሏት በጥሩ ሁኔታ አጥፎ ቂሱ ከከተተው በኋላ ከተቀመጠበት ተነስቶ ጎርነን ባለ ድምፅ ምን ቢላት ጥሩ ነው? አሁን እንደፈለግሽ መጮህ ትችያለሽ። የታሪኩ ምግባር ሰነድን በአግባቡ መያዝ ምንጊዜም አስፈላጊ እንደሆነ ይነግረናል።